Production. أشهد أن محمد رسول الله. አንድ ጊዜ ወደ ነብዩ ሰለላሁ ዐለይሂ ወሰለም አሳዛኝ መልእክት ይደርሳል። መልእክቱም ወደ ሮም የገቡ ሰሃቦች ወደ አላህ እንዲጣሩ ተውሂድን ሊያስተምሩ የሄዱ ሰሃቦች መገደላቸውን ነብዩ መሐመድ ጋር ይደርሳል። ከባድ ዜና። ለዚህ ምላሽ ይሆን ዘንድ ሮምም በመዲና ክብርን የሚያስመልሱ ዲንን የሚጠብቁ ወንዶች እንዳሉ እንዲያውቁ ነብዩ ሰለላሁ ዐለይሂ ወሰለም 3000 ሰሃቦችን ወደ ሮም ላኩ። በነብዩ ትዕዛዝና በአላህ በረካ ሊዋጉ። ብዛታቸው 3000 ነው። ነብዩ አዘጋጅታቸው አሚሮችን መርጦ ላኩ። እንዲህም አሉ፣ ዘይድ ይምራ፣ ከዛም ጃዕፈር፣ ከዛም አብደላህ ኢብኑ ረዋህ ብለው ትዕዛዝ አስተላለፉ። ጉዞ ጀመሩ። ሙዕታ የምትባል ቦታ ደረሱ። የዚህን ጊዜ ሮም መምጣታቸውን ሰማች። ወዲያው 100,000 ወታደሮችን አሰማርታ ልትዋጋ ወጣች። የሮም ነሳራዎች ይህን ውጊያ ላይ ሊሳተፉ ዳግም 100,000 ወታደሮች ጨመሩ። በዚያች ቀን ለ3000 ሰሃባ ከ200,000 በላይ ወታደሮች ተሰልፈው ነበር። እስአልኩም ቢላህ ከ2000 ወታደር ላይ እነዚህ 3000 ወንዶች ምን ሊያረጉ ይችላሉ? ዙሪያቸውን ቢከባቸው ነገሩ በሰዓታት ሊያልቅ አይችልም ነበር? ኧረ እንደውም በደቂቆች። 200,000 ወታደር ከ3000 ወንዶች ጋር። ሰሃቦች እርስ በርስ ተወያዩ። የተለያዩ ሐሳቦች ተነሱ። እንመለስ፣ ለነብዩ ሰለላሁ ዐለይሂ ወሰለም ሁኔታውን እናስረዳቸው። ሌላ ሐሳብም ተነሳ። ሲጀመር ቀድሞውንስ ለምንድን ነው የወጣችሁት? ምንድነው ሲመከጀሉት? ምንድነውስ የምትፈልጉት? ጀነትን ፈላጊ አይደላችሁ? ምን ጀነትን ከሆነ እንግዲያውስ ጀነት በር ተከፍቶ እየጠበቃችሁ ነው። ጀነት በሰይፎች ጥላ ስር ነች። እርስ በርስ ተወያይተው እንዲህ አሉ፣ ወደ መዲና መመለስ ብሎ ነገር የለም። ወይ ድል ወይ ሸሂድ መሆን። ወደ መዲና መመለስ ብሎ ነገር የለም። ወይ ጀነትን ወይ ማሸነፍን። ሙዕታ የምትባል ከተማ ገቡ። ጦርነቱም በእሷ ስም ተሰየመ። እዛች ከተማም ተሸሸጉ። ጦርነቱ ተጀመረ። በዛ ሁላ ብዛታቸው መዋጋት ጀመሩ። ምንም ሊያደርጉ አልቻሉ። 6 ቀናት ተቆጠረ። 6 ቀናት ሙሉ ምንም ቢሞክሩ ምንም ሊያደርጉ አልቻሉ። እነዚህ 3000 ወታደሮች ለ6 ቀናት ሙሉ በጽናት እየተዋጉ ከ200,000 በላይ ወታደሮችን ተቋቁመው በ6ኛው ቀን ዘይድ ተገደለ። በዛው ቀን ጃዕፈር ተገደለ። በዛው ቀን አብደላህ ኢብኑ ረዋህ ተገደለ። በመዲና የቀሩ ሰሃቦች ልጆች፣ ሴቶች ነብዩ ዘንድ ተሰብስበው የእነሱን የሙእሚኖችን ዜና ለእስላም ክብር ብለው ለሚዋጉ የዲኑን ክብር ለማስመለስ የሚዋጉትን ሁኔታ ቀጥታ ከነብዩ ዘንድ ይከታተላሉ። እስኪ ልጠይቃችሁ፣ እነሱ የተሰባሰቡት ስለ ሙስሊሞች ዜና ሊሰሙ ለዲን ብለው ለሙስሊሞች ክብር ብለው ለሚዋጉ ሁኔታ ቀጥታ ከነብዩ ሊያዳምጡ ነበር የተሰበሰቡት። ዛሬኛ የት ነው የምንሰበሰበው? የማንነት ዜና ነው የምናዳምጠው? እነሱ የሚሰባሰቡት የነበረው የሙስሊሞች ጉዳይ አስጨንቋቸው ነበር። ዛሬ ላይ የኛ ስብስብ ግን ኳስ ጨዋታዎችን ለመከታተል የእነሱን ዜና ቀን በቀን በመከታተል ነው የተጠመር። ይሄ ነው ልዩነታችን። የትናንትና የዛሬ ልዩነት ይሄ ነው። እነሱ በሙስሊሞች ጉዳይ ተጨንቀው ሲሰበሰቡ፣ እኛ በእግር ኳስና በፊልሞች በሌላ ነገሮች በመከታተል ላይ ነው የተጠመር። ነብዩ ሰለላሁ ዐለይሂ ወሰለም ሁኔታውን ለሰሃቦች እየተናገሩ ነው። ዘይድ ተገደለ ብለው ዝም አሉ። ትንሽ ቆይተው ጃዕፈር ተገደለ ብለው ዝም አሉ። ትንሽ ቆዩና አብደላህ ኢብኑ ረዋህ ተገደለ ብለው ዝም አሉ። ድጋሚ መልሰው እነዚህ 3ቱ ወደ ጀነት ተወስደዋል ሲሉ ተናገሩ። ወደ ጦር ሜዳው እንመለስ። 3ቱ አሚሮች ከተገደሉ በኋላ አርማውን ሳቢት ኢብኑ አርቀም ያዘ። እንዲህም አለ፣ እናንተ ሙስሊሞች ሆይ አሚር ምረጡ፣ ይህን አርማ ይዞ የሚመራን ሲል መልእክቱን አስተላለፈ። አስከትሎም ለኻሊድ ኢብኑ ወሊድ አርማውን እንዲይዝ አሚር እንዲሆን ጠየቀው። ኻሊድም እንዲህ አለ፣ አንተ ያዘው፣ አንተ ከሁላችንም የተሻልክ ነህ። መጀመሪያ ሂጅራ ያረግ የመጀመሪያ ወደ እስልምና የገባህ ነህ። ሐቁ ላንተ ይገባል ሲል መለሰለት። ሳቢት አይሆንም አንተ ብትይዘው እንጂ ፈጽሞ ነው ያልይዘው አለ። ኻሊድ ኢብኑ ወሊድ እስልምናን ከተቀበለ ገና በቅጡ 3 ወር አልሞላውም። ኻሊድ ማለት ሙስሊሞችን ይዋጋ የነበረ በኡሁድ ጦርነት ዕለት ከባድ ጉዳት ያደረሰባቸው ነበር። አሁን ላይ የላ ኢላሃ ኢላላህን አርማ ይዞ የመጀመሪያውን ጦርነት ከሙስሊሞች ጋር ሆኖ እየተዋጋ ነው። ሳቢትም ሙስሊሞችን ሰብስበው ኻሊድ እንዲመራ ተወዳላችሁን ሲል ጠየቀ። አዎ ወደናል ሲሉ መለሱ። ኻሊድ አርማውን ይዞ አሚርነቱን ቦታ ያዘ። ወዲያው ሁኔታዎችን ቀያየረ፣ አካሄዶችን ቀየረ። የፊቶችን የኋላዎችን ከጎን ያሉትን ሁሉንም ቦታ ሲያዘ መዲና ላይ ኻሊድ አርማውን አሚርነቱን ከያዘ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣
እገሌ ተገደለ ሁሉም ወደ ጀነት ከፍ ብለዋል። ከዛም እንዲህ አሉ አመልአን አሁን ግን ከአላህ ሰይፎች መካከል የሆነው ሰይፉላህ አርማውን ይዟል። ኻሊድ እስከ ጫፍ ተዋጋ። የዛኔ ጦርነቱ እንደዛሬ አልነበረም። የፈሪዎች ጦርነት በቦምብና በሚሳኤል በህፃናትና በሴቶች ላይ የሚጥል አልነበረም። ይልቁንስ የጀግኖች ወንዶችን የሚጋፈጡበት ሰይፍ ከሰይፍ ጋር የሚገጥምበት ነበር። የዛኔ በእነሱ ቦታ ሆነ አሰቡ እስኪ ዝግጅታቸው ምን ያህል ቢሆን ነው? 3200 በላይ ወታደር ጋር። ይሄ ማለት አንድ ሰው 70 ካፊሮችን ማዋጋት ነበረበት። አንድ ሰው ከ70 ሰው ጋር። ቢላሂ አለይኩም እስኪ ልጠይቃችሁ፣ ይሄን ኃይል ከየት ያገኙት ይመስሏል? ምን አይነት ወንዶች ናቸው? ምን ያህል ነው የእነሱን ታሪክ ማንበብ የሚያስፈልግ? ምን ያህል ነው ስለ እነሱ ታሪክ መስማት የሚጠበቅም? የእነሱን ጀብድ የእስላም የበላይነትን ድጋሜ ለማምጣት ኻሊድ መዘዋወር ጀመረ። ጦርነቱን መቀየር ተያይዟል። ሮም እነሱን ለማሸነፍ እስከ ጫፍ ሄደች። ያልሞከረችው ነገር አልነበረም። በጦርነቱ የመጨረሻ ቀን ኻሊድ የጦርነቱን ሚዛን ወደ ሙስሊሞች ቀየረው። ኻሊድ ጥቂት ወታደሮችን ከጠላት ወታደሮች ጀርባ ላከ። ቦታውን በተክቢራ እየጮሁ እንዲሞሉትና አቧራ እንዲያስነሳው አደረገ። ሮም በዚህ ጊዜ ደነገጡ። እነዚህ 3000 ወታደሮች ሳምንት ሙሉ ታግሎ ያልቻልናቸውን አሁን ድጋሚ ሌላ ወታደር በየትኛው አቅማችን ብለው መፍራት ጀመሩ። ኻሊድ ሌላ 100 ወታደሮችን ይዞ ዳግም በተክቢራ ሮምን ማስጨነቅ ጀመረ። ሮም እጅ ሰጠች። አሸናፊነቱ ለሙስሊሞች ሆነ። ሮም አጋጥሟት ማያቀን ሽንፈት በታሪክ ታይቶ ማይታወቅ እስከዛሬው ድረስ ሊቅ የተባሉ ሰዎች የሚሰክሩት ክስተት ሆኖ እስከዛሬው ድረስ ይነሳል። ኻሊድ ወታደሮቹን ይዞ ከከተማ ወጣ ወደ መዲና ሊመለስ። ለሮም በሚገባ ዲኑን የሚጠብቁ ወንዶች እንዳሉ ታሳውቆ አሁን ላይ የመዲና ሰዎች ከውጊያ የተመለሱትን እነ ኻሊድን ሊቀበሉ ሴቶችና ልጆች እንዴት የተቀበላቸው ይመስሏቸዋል? በድንጋይ ነበር። ቢያሸነፉም አላህ ብቻ የሚያውቀውን ችግሮች ቢያሳልፉም ሴቶችና ልጆች በድንጋይ ነበር የተቀበሏቸው። ለኻሊድና ከሱ ጋር ላሉ እንዲህ እያሉ በአላህ መንገድ ላይ ተዋግቶ መሞትን ሸሽታችሁ መጣችሁ፣ ሸሂድነትን ሸሽታችሁ መጣችሁ፣ እንዴት አስቻላችሁ? እንዴት ሞትን ትሸሽላላችሁ? እያሉ በድንጋይ ተቀበሏቸው። وطني الروح فالمجد أنا مسلم يرقى لنور